ታሪክ ሁልጊዜ በድል አድራጊዎች ብቻ አይጻፍም። አንዳንዴ በደም በለቅሶና በጭካኔ ይጻፋል። በዓለም ታሪክ ውስጥ ስማቸው ሲነሳ የሚዘገንን የሰው ልጅ መከራ እንደ ስኬት የቆጠሩ መሪዎች አልፈዋል። ዛሬ የምናየው ስለ ስልጣን ጥመኞች ብቻ አይደለም፣ ስለ ጨካኝ አምባገነኖች፣ ስለ ሚሊዮኖች ሞትና ስለ ጠቆረው የታሪክ ገጽታ ነው። ዛሬ ይዤላችሁ የመጣሁት 11 እጅግ ጨካኝ ርኅራኄ የሌላቸው የዓለም መሪዎችን ነው። ሰላም ውድ የወንጀል ሪቪው ቤተሰቦች፣ እንደምን ቆያችሁኝ? ካላስቸገርኳችሁ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቻናሉን ሰፖርት ያድርጉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አመሰግናለሁ። በቁጥር 10 የምንጀምረው ከጥንታዊቷ የሜሶፖታሚያ ምድር በወጣው ሰው ነው፣ ሳዳም ሁሴን። ሳዳም ስልጣን ላይ የወጣው በድርድር ወይም በምርጫ አልነበረም፣ በደም መፋሰስ እንጂ። ስልጣን በያዘ በአንድ ሳምንት ውስጥ በፓርቲው ውስጥ ያሉ ተቀናቃኞችን በሙሉ በአደባባይ በመረሸን ነበር። የጭካኔ ጉዞ የጀመረው ለ20 ዓመታት ኢራቅን በፍርሃት ቆፈን ውስጥ አስገብቷታል። ከጎረቤት ሀገር ኢራን ጋር ለ8 ዓመታት ባደረገው ጦርነት በመቶ ሺዎች የሚቆጠሩ ወጣቶች አልቀዋል። ነገር ግን የሳዳም ጭካኔ ከውጭ ጠላቶች ይልቅ በገዛ ሕዝቡ ላይ እየከፋ ነበር። በኩርድና በሺአ ሙስሊሞች ላይ የኬሚካል መርዝ ጋዝ በመርጨት ሕፃናትንና ሴቶችን ሳይቀር ጨርሰዋል። በ2003 በአሜሪካ ወረራ ከሥልጣን እስኪወርድ ድረስ ኢራቅ የሳዳም የግል እስር ቤት ነበረች። ሳዳም ባደረገው ጭፍጨፋና ግፍ መሠረት እስካሁን ከታዩ ጨካኝና ዘግናኝ መሪዎች መካከል አድርጎታል። አፍሪካ የራሷን የጭካኔ ጠባሳ አስተናግዳለች። በምስራቅ አፍሪካ ኡጋንዳ ራሱን የምድር ላይ ያሉ እንስሳትና የባህር ውስጥ ዓሣዎች ሁሉ ንጉሥ ብሎ የሰየመው ኢዲ አሚን ዳዳ ይገኙበታል። በ1971 በወታደራዊ መፈንቅለ መንግሥት ሥልጣን ሲይዝ ሕዝቡ ነፃ አውጪ መስሎት ነበር። ሆኖ እውነታው ተገላቢጦሽ ሆነ። በዘጠነኛ ደረጃ የተቀመጠው እጅግ ዘግናኙ የተባለው የኡጋንዳው መሪ ኢዲ አሚን ዳዳ ነበር። ኢዲ አሚን በ8 ዓመት የሥልጣን ዘመኑ ኡጋንዳን ወደ ደም መሬት ቀየራት። በትንሽ ጥርጣሬ ብቻ ዜጎችን አድኖ ይገድል ነበር። አስከሬኖችን በአደባባይ ወንዝ ውስጥ በመጣል አዞዎች እንዲበሏቸው ያደርግ ነበር። ከ500,000 በላይ ኡጋንዳውያን በጭካኔ ተገለዋል። በመጨረሻም በ1979 ከሀገር ተባሮ በስደት እስከ ሞተበት ጊዜ ድረስ የኡጋንዳ የሥጋ ቤት ቄራ ተብሎ ይጠራ ነበር። ዓለም ኢዲን በ9ኛ ደረጃ እጅግ ጨካኙና ርኅራኄ የማያውቅ መሪ ብላ አስቀምጠዋለች። ወደ እስያ ስንሻገር በሁለተኛው የዓለም ጦርነት ወቅት ጃፓንን ሲመራ የነበረው ሂዴኪ ቶጆን እንገኛለን። ቶጆ ለጃፓን ታላቅ ግዛት ለመገንባት የነበረ ህልም በሚሊዮኖች ሞት ላይ የተመሠረተ ነበር። እርሱ የሚመራው ጦር በቻይና እና በደቡብ ምስራቅ እስያ የፈጸመው ግፍ ለሰው ልጅ አእምሮ የሚከብድ ነው። በተለይም ዩኒት 731 የተባለው ሚስጥራዊ ቡድኑ በሕይወት ባሉ ሰዎች ላይ የሚያደርገው የሕክምና ሙከራ እጅግ ዘግናኝ ነበር። ሰዎችን እንደ ላብራቶሪ አይጥ በመቁጠር መርዝ እየወጉ መመልከት፣ በአካል መቁረጥና የኬሚካል መሳሪያዎችን መሞከር የቶጆ የጦርነት ስልቶች ነበሩ። በጦርነቱ ማብቂያ ላይ ቶጆ በጦር ወንጀለኛነት ተኩሶ በስቅላት ተቀጥቷል። ዓለም ቶጆን በ8ኛ ደረጃ ላይ እጅግ ዘግናኙና አስቀያሚው መሪ ብላ አስቀምጠዋለች። በአንደኛው የዓለም ጦርነት ማብቂያ ላይ አንድ ግዙፍ ኢምፓየር ሲፈራርስ ዓለም ሌላ የጭካኔ ምዕራፍ አስተናግዳለች። በኦቶማን ኢምፓየር ውስጥ የውስጥ ጉዳይ ሚኒስቴር የነበረው መሐመድ ታላ ፓሻ በአርመናውያን ላይ ለተፈጸመው ታላቅ እልቂት ዋናው መሐንዲስ ነው። ፓሻ አርመናውያን ለኢምፓየር ስጋት ናቸው የሚል የተሳሳተ እምነት ነበረው። በ1915 በአንድ ምሽት ብቻ በመቶዎች የሚቆጠሩ የአርመን ምሁራንን እና መሪዎችን በማሰር የጭካኔ ሥራውን ጀመረ። ከዚያ በሚሊዮን የሚቆጠሩ ሰዎችን ያለ መጠለያ፣ ያለ ምግብና ያለ ውሃ
በሶሪያ በረሃ ውስጥ እንዲጓዙ አዘዘ። ይህ የሞት ጉዞ ነበር። ሴቶች፣ ሕፃናትና አዛውንቶች በረሃብና በበሽታ እያለቁ፣ በሕይወት የተረፉት ደግሞ በጭካኔ ተጨፈጨፉ። በአጠቃላይ 1 ሚሊዮን የሚጠጉ አርመናውያን ለሕልፈት ተዳርገዋል። ይህ ድርጊት በታሪክ ጄኖሳይድ ወይም የዘር ማጥፋት የሚለው ቃል እንዲፈጠር ምክንያት ሆኗል። ዓለም እጅግ ካየኋቸው ዘግናኝ እና ጨካኝ መሪ ነው ብላ 7ኛ ደረጃ አስቀምጠዋለች። ወደ ደቡብ አሜሪካ ስንሻገር ቺሊ ለ17 ዓመታት በፍርሃት ያስተዳደረው ጄኔራል አውጉስቶ ፒኖቼን እናገኛለን። በ1973 በደምና በባሩድ የታጀበ ወታደራዊ መፈንቅለ መንግሥት በማድረግ ሥልጣን ሲይዝ የቺሊ ዴሞክራሲ አብሮ ተቀበረ። ፒኖቼ ለውጭው ዓለም የኢኮኖሚ አሻሻጭ መስሎ ቢታየም በሀገር ውስጥ ግን የሞት ማሽን ገንብቶ ነበር። ሚስጥራዊ ፖሊሶቹ ተቃዋሚዎችን ከቤታቸው እያፈኑ ይወስዱ ነበር። በሺዎች የሚቆጠሩ ሰዎች የደረሱበት ሳይታወቅ ጠፉ ተብለው ቀርተዋል። በማጎሪያ ካምፖች ውስጥ የሚፈጸመው ስቃይና ግርፋት ለሰው ልጅ አእምሮ የሚከብድ ነበር። ፒኖቼ ስልጣን ላይ በለቀቀ ጊዜ ቺሊ ከ3000 በላይ የተገደሉና ከ35000 በላይ አሰቃቂ ሁኔታ የታሰሩ ዜጎች ጠባሳ ተሸክማ ቀርታለች። ዓለም ቺሊ እጅግ ካየኋቸው ዘግናኝና አስከፊ መሪዎች መካከል ነው ብላ 6ኛ ደረጃን አስቀምጠዋለች። መንግስቱ ኃይለ ማርያም በ1969 ዓ.ም ንጉሥ ነገሥታቱን ኃይለ ሥላሴ በመፈንቅለ መንግሥት ስልጣን ላይ የወጣ መሪ ነው። በጊዜው ደርግ የሚለውን የጦር አባላት ኮሚቴ ይመራ ነበር። ስልጣኑን ለማጠናከር ሲል በጣም አሰቃቂ ድርጊቶችን አድርጓል። ይህም የታወቀው በቀይ ሽብር ዘመቻው ነው። በሺዎች የሚቆጠሩ ተቃዋሚዎችን፣ ተማሪዎችንና ምሁራኖችን አስገድሏል፣ አስሯል፣ አሰቃይቷል። እንዲያውም አስከሬን ለማንሳት ቤተሰቦቻቸውን የጥይት ዋጋ እንዲከፍሉ ይገደዱ ነበር። በኢትዮጵያ ላይ ደርሶ በነበረው ረሃብ በሚሊዮን የሚቆጠሩ ሰዎች ሞተዋል፣ ተፈናቅለዋል። መንግስቱ ግን ያንን አጋጣሚ ለፖለቲካ ጥቅሙ ነበር የተጠቀመበት። ረሃቡን እንደ ሰበብ አድርጎ በሰሜን ኢትዮጵያ ይንቀሳቀሱ የነበሩትን ተቃዋሚዎች ለመምታት ሞክሯል። በተጨማሪም ለልማት በሚል በሺዎች የሚቆጠሩ ሰዎችን ከቀያቸው አስገድዶ በማፈናቀል ሌላ ቦታ ወስዶ አሳስሯል፣ አስገርፏል። በመጨረሻ በተቃዋሚዎች ኃይል ግፊት ከሀገር ለመሸሽ ተገዶ ዚምባብዌ ገባ። መንግስቱ ኃይለማርያም እስር ቤት ውስጥ አይደለም። እሱ በዚምባብዌ ነው በስደት የሚኖረው። ምንም እንኳን በሌለበት በኢትዮጵያ ፍርድ ቤት የሞት ፍርድ ቢበየንበትም የዚምባብዌ መንግስት ግን አሳልፋ አልሰጠችውም ነበር። መንግስቱ ኃይለማርያም እስካሁን ከታዩ ጨካኝና አሰቃቂ መሪዎች 5ኛ ላይ አስቀምጠዋለች ዓለማችን። በቁጥር ብዛት የሰው ልጅን ሕይወት በመቅጠፍ ረገድ ማኦ ዜዱንግን የሚስተካከለው የለም። የቻይና ኮሚኒቲ መሪ የነበረው ማኦ ታላቁ ወደፊት መራመድ ወይም ግሬት ሊፕ ፎርዋርድ የሚል የኢኮኖሚ ፖሊሲ ያወጣ። ዓላማው ቻይናን በአጭር ጊዜ ወደ ኢንዱስትሪ ማሳደግ ነበር። ነገር ግን ይህ ዕቅድ ወደ ታላቅ ጥፋት ተቀየረ። ገበሬዎች የእርሻ ሥራቸውን ትተው ብረት እንዲያቀልጡ በመገደዳቸው በቻይና ታሪክ ታይቶ የማይታወቅ ታላቅ ረሃብ ተከሰተ። ከ1958 እስከ 1962 ባሉት 4 ዓመታት ውስጥ ብቻ ከ45 እስከ 55 ሚሊዮን የሚጠጉ ሰዎች በረሃብ አልቀዋል። ማኦ ግን የፖሊሲውን ውድቀት ለመቀበል ፍቃደኛ አልነበረ። ይልቁንም የባህል አብዮት በሚል ሰበብ በሚሊዮን የሚቆጠሩ ምሁራንና ተቃዋሚዎችን እንዲገደሉና እንዲታሰሩ አድርጓል። ማኦ ዜዱንግ ዓለማችን እጅግ ካየኋቸው አስቀያሚና ጨካኝ ርኅራኄ የማያውቅ መሪ ብላ በ4ኛ ደረጃ ላይ አስቀምጠዋለች። በደቡብ ምስራቅ እስያ የምትገኘው ካምቦዲያ በ1970ዎቹ አጋማሽ የሰው ልጅ ሊገምተው የማይችለውን ስቃይ አስተናግዳለች። የክሜር ሩዥ መሪ የነበረው ፖል ፖት አገሪቱን ወደ 0 ዓመት ለመመለስ ወሰነ። እቅዱ ዘመናዊ ስልጣኔን በሙሉ አጥፍቶ ካምቦዲያን ወደ ገበሬ ማህበረሰብ መቀየር ነበር። ፖል ፖት ስልጣን በመያዝ በጥቂት ቀናት ውስጥ ከተሞችን በሙሉ አስለቀቀ። በሚሊዮን የሚቆጠሩ የከተማ ነዋሪዎችን ወደ ገጠር ተነደው
በኃይል የእርሻ ሥራ እንዲሰሩ ተገደዱ። ምሁራን፣ መነኮሳት፣ መምህራንና መነጽር የሚያደርጉ ሰዎች ሳይቀሩ የጠላት ሰላዮች ተብለው በጭካኔ ተገደሉ። በታሪክ የሞት ሜዳዎች ዘኪሊንግ ፊልድስ ተብለው በሚጠሩ ስፍራዎች በሚሊዮን የሚቆጠሩ ሰዎች በቆመጥ ተመተውና በጩቤ ተወግተው ተጨፍጭፈዋል። በፖል ፖት አጭር የሥልጣን ዘመን ከ2 ሚሊዮን በላይ ሰዎች አልቀዋል። ይህም የሀገሪቱን 1/4 ሕዝብ ማለት ነው። ይህም ዓለማችን እንደዚህ አይነት ጨካኝ መሪ አይቼ አላቅም ብላ በ3ኛ ደረጃ ላይ አስቀምጠዋለች። የህብረት ሰው በሚል ቅጽል ስም የሚታወቀው ጆሴፍ ስታሊን ሶቪየት ህብረት ለ29 ዓመታት በህብረት መዳፍ ገዝቷል። ስታሊን ሀገሩን ወደ ሀያል ሀገር ቢቀይራትም ይህ ስኬት ግን በሚሊዮኖች የሚቆጠሩ ደም የተገዛ ነበር። የእርሱ ጭካኔ ወዳጅ ዘመድ አይለይም ነበር። በ1930ዎቹ ታላቁ ማጽዳት ዘ ግሬት ፐርጅ በሚል ስያሜ በፓርቲውና በጦር ሰራዊት ውስጥ ያሉ ተቃዋሚዎችን በሙሉ ረሸነ። በሚሊዮን የሚቆጠሩ ዜጎች ወደ ሳይቤሪያ በረሃ ጉላግ ወደ ተባለው የማጎሪያ ካምፖች ተልከው በድብደባና በረሃብ እንዲሞቱ ተደርገዋል። በተለይም በዩክሬን ላይ የፈጸመው ሆሎዶሞር የተባለው የረሃብ እልቂት በሚሊዮን የሚቆጠሩ ገበሬዎችን የፈጀ ነበር። ስታሊን እንዲህ የሚል አመለካከት ነበረው። የአንድ ሰው ሞት አሳዛኝ ነው፣ የሚሊዮኖች ሞት ግን ስታስቲክስ ነው የሚል አመለካከት ነበረው። በጠቅላላው ከ20 ሚሊዮን በላይ ሰዎችን በስታሊን ምክንያት ሕይወታቸው አጥተዋል ተብሎ ይገመታል። ዓለማችንም እጅግ ርኅራኄና ጨካኝ ምንም ማሰብ የማይችል መሪ ብላ በ2ኛ ደረጃ አስቀምጠዋል። ወደ 1ኛው መሪ ከመሄዳችን በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንደቆያችሁ በማሳየት ኮሜንት ላይ የትኛው ለእናንተ ጨካኝ ነው ሚለውን እንድታስቀምጡልኝ እፈልጋለሁ። በታሪክ ውስጥ የጭካኔ ተምሳሌት ተደርጎ የሚወሰደው አዶልፍ ሂትለር ነው። በዝርዝራችን 1ኛ ላይ ይገኛል። ሂትለር በጀርመን ስልጣን ሲይዝ የነበረው ንግግር እና ፕሮፓጋንዳ ዓለምን ወደ 2ኛ የዓለም ጦርነት ጥቁር ገደል ውስጥ ከቷታል። በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ የጥላቻ ፖለቲካ ዘረጋ። ሂትለር በሰው ልጅ ላይ የፈጸመው ትልቁ ወንጀል ሆሎኮስት ነው። 6 ሚሊዮን አይሁዳውያን እና በሚሊዮን የሚቆጠሩ ሌሎች ንጹሐንን በጋዝ ቤቶችና በማጎሪያ ካምፖች ውስጥ በስልታዊ መንገድ ጨርሷል። በእርሱ ምክንያት በተቀሰቀሰው የዓለም ጦርነት ከ50 ሚሊዮን በላይ ሰዎች አልቀዋል። ሂትለር ለሰው ልጅ ክብር ቦታ አልነበረውም ነበር። ዘረኝነትንና የጥፋት ርዕት በማገንባት ዓለምን በእሳት ያነደደ መሪ ነው። የእርሱ ታሪክ ዛሬም ድረስ ለሰው ልጅ ይህ ዳግመኛ መከሰት የለበትም የሚል ታላቅ ማስጠንቀቂያ ነበር። ዓለማችንም እጅግ ጨካኙና አረመኔው መሪ ብላ በ1ኛ ደረጃ ላይ አስቀምጠዋለች። እነዚህ 10 መሪዎች የሰሩት ግፍ ዛሬም የታሪክ ጠባሳ ሆኖ ይኖራል። ስልጣንን ያለ ገደብ ሲለቀቅ ጥላቻን ከመቻል ሲበልጥና የሰው ልጅ ሕይወት ዋጋ ሲያሳጣ ምን ሊፈጠር እንደሚችል ትልቅ ትምህርት ይሰጡናል። የታሪክ ትልቁ ስህተት ትናንትና መርሳት ነው። የሞትን በሚሊዮን የሚቆጠሩ ንጹሐንና የምናከብረው ታሪካችንን በማስታወስ እና ዳግመኛ ወደ ጨለማ እንዳንመለስ በመጠንቀቅ ነው። ዛሬ በወንጀል ሪቪው ይዤላችሁ የመጣሁት ይህንን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ኮሜንት ላይ ማን ለእናንተ አሰቃቂውና ዘግናኙ መሪ ማን ነው ሚለውን ኮሜንት ላይ አስቀምጡልኝ። አብራችሁኝ ስላቆያችሁ አመሰግናለሁ። ቆያችሁ እያመሰገንኩኝ የዛሬው ቪዲዮአችን በዚሁ ዘጋለሁ። መልካም ቆይታ